የአርሚው አባላት ላነሷቸው ጥያቄዎች ምላሽ መስጠትን ችላ በማለት ወዲ ወረደ ትኩረቱን የህወሓት ከፍተኛ አመራሮችን በመሬት ተጠቃሚ ለማድረግ ላይ መዋሉ በአባላቱ ዘንድ ከፍተኛ ቅሬታ ፈጥሯል። በዚህም የተነሳ በርካታ የአርሚው አባላት በገዛ ፍቃዳቸው ሀራን መሬት በመቀላቀል ላይ እንደሚገኙ የተሰማ ሲሆን ለዚህም እንደማሳያ በትላንትናው ዕለት ብቻ ከክፍለ ጦሩ 33፣ 17፣ 26 እና 44 የተውጣጡና ጥያቄያቸው ያልተመለሰላቸው በድምሩ 60 የሚሆኑ ታጋዮች ከነሙሉ ትጥቃቸው በገዛ ፍቃዳቸው ወደ ሀራ መሬት መቀላቀላቸው ታውቋል። ይህ ድርጊት በአመራሩና በመስክ ላይ ባለው ታጋይ መካከል ያለው ልዩነት ምን ያህል እየሰፋ እንደመጣ በግልጽ ያሳያል። ታጋዮቹ ለከፈሉት መስዋዕትነት ተገቢውን ምላሽና እውቅና ሲነፈጉ፣ በሌላ በኩል ደግሞ ከፍተኛ ባለስልጣናት ተጠቃሚ መሆናቸው በወዲ ወረደ አመራር ላይ ከፍተኛ የሆነ የእምነት ጉድለት እንዲፈጠር አድርጓል። ይህ የ60 ታጋዮች በአንድ ቀን ከነሙሉ ትጥቃቸው መክዳት በቀላሉ የሚታይ ቁጥር ሳይሆን በአርሚው ውስጥ እየተፈጠረ ያለውን ውስጣዊ መሸርሸርና የትዕዛዝ ሰንሰለት መላላት ትልቅ ማሳያ ተደርጎ ሊወሰድ ይችላል።